እናቴ ችግሩም እኮ በየሀገሩ ባለፈው እንኳን ወደ 70,000 ነው ያስገባ ነው። እንደዚህ በኤጀንሲ በባህር የተሻገሩትን ማለት ነው። ከሳውዲ መንግስት ጋር ተደራድረን ከሰው ቤት ያስፈታ ነው እና ሁሌ ውሃ ቅዳ ውሃ መልስ እየሆነ ነው ችግሩ። ለዚህ መፍትሄ የሚሆነው እንዳልሽው ኤጀንሲዎችን መጠየቅ ነው። ኤጀንሲዎች ራሱ መንግስት እየሰራው ነው የተሰራ ዘንድሮ እንኳን ወደ 300,000 ሰው ተልቋል ወደ ውጭ ማለት ነው። የክህሎትና ስራ ሚኒስቴር እያሰለጠነ እየላከ ነው። አንደኛ ኢንፎርሜሽን የለውም ሰው ያለ ኢንፎርሜሽን በቃ የተነገረውን ነገር ያምናል። የእኛ ህብረተሰብ ማስረጃ መረጃ በደንብ የመመርመሩ ልምምድ ስለሌለን የምንባለውን አምነን ነው የሆነ ነገር የምናደርገው። ያ ደግሞ ብዙ ጣጣ ይዞ ይመጣል። ስለዚህ አሁንም ለጊዜው ያለው ነገር እንዳለ ሆኖ እዛ ያለውንም የዲያስፖራ ዲፕሎማቶች አሉ። የእኛ ልጆች ኢንፎርሜሽኑ ሼር አድርጊያቸው እንዲሄዱበት ማድረግ ይቻላል። ከዛ በተረፈ ደግሞ እዚህ ያለውን ኤጀንሲ ኢንፎርሜሽኑን አይ ቲንክ ወዳጄ ይዞልኝ መጥቷል። በዛ መሰረት እንሄድበታለን። ኦብቪየስሊ መንግስት እንደዚህ አይነቱን ነገር ነው ራስ ምታት እየሆነበት ያለው በግራም በቀኝም ሲታይ ማለት ነው። ስለዚህ አይ ቲንክ ለዘለቄታው መፍትሄ ግን እናንተ ሞር ፕሪች ብታደርጉ ሶሻል ሚዲያው ላይ ያላቸው ሰዎች ብዙ ደጋፊ ብዙ ሰሚ ስላላቸው ሰው በትክክል ሰልጥኖ ስራና ክህሎት ሚኒስቴር ሄዶ ቢሄድ አንደኛ ቋንቋ አይከብደውም፣ ሁለተኛ ውጤታማ ይሆናል፣ ሶስተኛ ምንም ስጋት አይኖርበትም። አሁን በስጋት የሚመጣ እንጀራ ራሱ በጣም ከባድ ነው። ሳይኮሎጂካሊም ደግሞ እንጎዳለን። ይሄ ኢትዮጵያውያን ደግሞ አንችልም፣ ኮሎኒያል ሜንታሊቲም ስለሌለን ጭምር ከብዙ አፍሪካ ሀገሮች የተለየ ማንነት አለን። ብዙዎቻችሁ ውጭ ሀገር የምትኖሩ ይህንን ታውቁታላችሁ። እምቢተኝነት፣ ፓትሮቲዝሙ፣ አጠቃላይ ነገሩ የእኛ አይመችም። ሚስቢሄቭ ለመደረግ አቢዩዝ ለመደረግ የሚመች ፐርሰናሊቲ የለንም እና ዘላቂ መፍትሄ የሚሆነው በህጋዊ መንገድ ሰው ሊሄድ እና መንግስትን የጀመረውን ነገር አጠናክሮ እንደሚሰራ ነው። አጋጣሚ ድንገሽ ብዬ ነው። በኤጀንሲ ዲቴል ኢንፎርሜሽን ወስዳለሁ። እዛም የሚኖር ችግር ካለ ለመተባበር እሺ፣ በጣም አመሰግናለሁ። በዚህ አጋጣሚ ልነግርህ የምፈልገው ኡመር በህጋዊ መንገድ ነው የሄደው። በኤጀንሲ በአልሳጋፍ ኤጀንሲ በህገ ወጥ መንገድ የሄዱ ሰዎች እንግዲህ በደል ሲደርስባቸው ራሳቸው ኃላፊነቱን ይወስዳሉ። ምክንያቱም በህገ ወጥ መንገድ ስለሄዱ። እሱ ግን በህጋዊ መንገድ ገንዘቡን ከፍሎ ለኤጀንሲ መንግስት ፍቃድ ለሰጠው ኤጀንሲ ገንዘቡን ከፍሎ ነው የሄደው። ለዛ ነው ኤጀንሲው ኃላፊነቱን መውሰድ ያለበት እያልን ያለ ነው። ኤጀንሲ ደግሞ ስታናግራቸው እንኳን በትህትና አያናግሩም። ማለት እኔ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ እኔ ምንም አይነት ስልጣን የለኝም። አንድ ኢትዮጵያዊ ነኝ። እሱ ወንድሜ ነው። እርዳታዬን ጠየቀ። ድምፅ ሁኑኝ አለ ሚዲያ ላይ መጡ። እኛ ደግሞ ድምፅ ለመሆን ቪዲዮ ሰራን። ኤጀንሲዎቹን አናገርኳቸው። ሳናገራቸው አንቺ ምን አገባሽ ነው የሚሉት። ሜቢ አንድ ግለሰብ ስለሆኑ ይሆናል ምን አገባሽ የሚሉት። ግን እናንተ ደግሞ የመንግስት አካላት ስትጠይቋቸው ያኔ ምናልባት ለሰዎቹ ለዘብ ይሉላቸዋል፣ መብታቸውን ያስከብሩላቸዋል ብዬ ተስፋ አደርጋለሁ። አይ ዶንት ቲንክ ምን አይነት ፍቃድ ማለት በአሁን ኤጀንሲ ተብለው ድሮ ይሰሩ ነበር አውቃለሁ። አሁን ላይ ግን ብዙ አሜንድ የሆነ ነገር አለ በመንግስት በኩል። ምናልባት ለህገወጥ የቀረበ ህገወጥና ህጋዊ መሀል የሚመስልም ነገር ሊሆን ይችላል። እሱን ቼክ ማድረግ እንችላለን። ዲቴል ግን ዞሮ እንደዚህ አይነቱ ነገር መወገድ አለበት፣ መስተካከል አለበት። ህጋዊ ኤጀንሲ እንኳን ቢሆን ኃላፊነት መውሰድ አለበት ለላከው ሰው። ስለዚህ እንሄድበታለን። እንሄድበታለን። በጣም አመሰግናለሁ። እሺ፣ እናመሰግናለን። ተስፍዬ ወንድሜ በጣም ነው የማመሰግነው። የኔ ቁም ነገረኛ። እሺ፣ ቻው። በቃ ከቢሮ ስትወጣ እናወራለን። ቴንክ ዩ። እሺ፣ ኮመንቱን ክፈቱት። እሺ ሀቢባ የኔ ቆንጆ ሰላም ነው? እንዴት ነሽ? በአላህ ትንሽዬ ነው የማወራሽ። ታስገብኛለሽ እንዴ? እሷ ትጨርስ እንጂ የእሷ ጉዳይ ነው። ቲቪ ጋር ልወጣ ስለሆነ ነው። በአላህ ልወጣ ነው። ወላሂ ልወጣ ነው ከእሷ ጋር። ትንሽዬ ማለት መዳምሽ አመልያ የምታደርገው ነች። አይደለሁም እማ በአላህ ይሻል ታሪክ ነው። ወይኔ ጉዴ! በአላህ አለችን እኮ ምን እናድርግ? እሺ ቅድም ራሱ ያችኛው እኮ ቆይ ብላ ነው ያቆየች። ስለ ፍቅር አይደለም በአላህ የሆነ ቪዲዮ ሰርች ነበር። ጥያቄ ነው አለች። እሺ አፍጥኙ። በጥያቄ ቀን ነበር መግባት የነበረብሽ። እሺ ነው የሆነ ቪዲዮ ሰርቼ ነበርና ማነች ፋሲካ ዩቲዩብ ከምትባለው ልጅ ላይ ዕቃ ገዝቼ ከዛን ላንቺ እንዲደርስልኝ ቪዲዮ ሰርቼ ነበር ማለት ነው።
እና ግማሽ እቃ ልካልኝ ግማሽ ደግሞ መጀመሪያ ሰጥሻለሁ ብላ ስታበቃ ከረመዳን በፊት ማለት ነው። አሁን 6 ወር ወይም 7 ወር ምናምን ሊሆነው ነው ማለት ነው። መጀመሪያ ላይ እሺ ልክልሻለሁ ብላ ስታበቃ አሁን ከዳች ማለት ነው። እና ማናት? ፋሲካ ማናት? ይቺ የሰለመችዋ ልጅ ፋሲካ ዩቱብ በአሁኑ ስሟ ማለት ነው። ትሸጣለች ቲክቶክ ላይ። አዎ እንዴ ነገነይና ሼር ተደርጎላት ጠርተን ለምን ግማሽ እቃ እንደሸጠችልሽ እንጠይቃታለን። ግማሹን ስተኛለች፣ ግማሹን አመጣለች ለው ብላ ነው የቀረችው። ወለደች። እኔ ደግሞ ስትወልድ ዝም አልኳት ማለት ነው። እሷ እስከምትነሳ ድረስ እኔ ዝም አልኳት። ከዛ እኮ ዜድ አዳምጪ፣ እውነት ይሁን ውሸት እሷን ጠርተን ሁለታችሁን ባላችሁበት ነው የምንነጋገረው። ሰው በሌለበት አሁን አናወራም። ነገ ነይ፣ አሁን ስለ ቸኮልሽ ነገ ነይ፣ አስገባሻለሁ። ፋሲካም ትጠራለች፣ በፊት ለፊቷ ታወሪያለሽ። ከዛ እሷ ደግሞ ትቀጥልና ታወራለች። ኦኬ እሺ፣ መርሃባ አመሰግናለሁ። በቃ እንፈልገው እሱ ዜድ መካነ ሰላም፣ ይኸው ስምሽን ይዤዋለሁ። ነገ አስገባሻለሁ። እሺ መርሃባ እህቴዋ አመሰግናለሁ። እሺማ እሺ እንቀጥላለን። ዜድዬ ቀጥይ። ከዛም በኋላ ያቆማችሁበትን ልንገርሽ። ያው ህንድ ደርሶ መጥቷል። ወንድሙ በካንሰር የታመመውን ወንድሙን ጠይቆ መጥቷል። ከዛ በኋላ ደግሞ አንቺ አሁን መኪና ሊገዛ ነው። ኒካ እናስራለን። መኪና ከገዛው በኋላ ወይስ ከኒካ በኋላ ነው ገዛለሁ ያለሽ መኪና? ኖ እኔ አይደለም ያልኩት። እሱ መኪና ልግዛ በቃ ማለት እሱ ሀገር የመግባት ነው አላማው ማለት ነው። እኛ ሲጀመር መጋባት የፈለግነው ሀገር ገብተን ነው። እሱም አላማ አለው፣ የትዳር አላማ አለው። በቃ ሀገር ገብቼ እንኳን ስራ እንዳላጣ መኪና ልግዛ፣ ቤቷን እንደምንም ቤት 3 ክፍል ያላት ቦታ ገዝቻለሁኝ በቃ አለኝ። እሺ ብዬ ደህና በቃ ተስማምተን፣ ያው ወንድሜውም ስለታማው በሰዓቱ ተወዛገብን ማለት ነው። ከዛ ኢትዮጵያ የአሁኑ ችግር ተፈጠረና በእኔም ንብረት የተነሳ እነሱ ሲሸጡ ምናምን እንጀራ እናቴ ለእኔ ነው የምታዋግነው። ምክንያቱም እዚህ ጋ ያቆምንበት ሶሪ ማን ነው የእንጀራ እናትሽ መሀን ስለሆነች ከቤት ውጭ ኦልሬዲ አባትሽ ከሞተ በኋላ ውጭ እያላት ያለው ማን ነው? አባቱ የመጀመሪያ ሚስቱ የወለደቻቸው 3 አሉ። ከጅምሩ ነግሬሻለሁ፣ 3 አሉ። አባትሽ ከመጀመሪያ ሚስቱ 3 ልጅ መውለዱ ነግረሽኛል። ስለዚህ አንደኛው ወንድ ነው፣ እሱ ነው ውጭ የሚላት የእንጀራ እናትሽን። 2 ወንዶች ማለት ነው። ሴቷ አለች፣ 2 ወንዶች። ይህንን በቃ ከቤት ውጭ ምን አለሽ አይነት ነገር እና ለእኔ አባቴ ተናዞልኝ በስሜ ያደረገልኝ ሳይጨርስ የሞተውን ደግሞ በህጋዊ ባልሆነ መንገድ እነሱ ሽጦ እንደተካፈሉት አይነት ነገር ማለት ነው። ብቻ በቃ በጣም ችግር፣ ኃይለኛ ችግር ተፈጠረ። ካልመጣሽ ተባልኩኝ። ሴትዮን ለምኜ ለ21 ቀን ወደ ኢትዮጵያ ስሄድ ከዚህ ጓደኛዬ ጋር ተጣላን። ማለት በጣም ነው የሚያከብረኝ፣ በጣም ነው የምወደው፣ በጣም ነው የሚወደኝ። በቃ ይሁን አለ አይደለ የኔን ባልሽ ነኝ አይነት ነገር ገባሽ? በቃ የሆነ የሌለ እንትን ተሰማው ማለት ነው። ችግሩን ነግረሽዋል። የቤተሰብ ችግር ነው፣ የውርስ ጉዳይ ነው። ስለዚህ ይቅርብሽ፣ ምንም ነገር ይቅርብሽ። በቃ እኔ እንዳልኩሽ ሁኚ አይነት ነገር አለኝ። ገባሽ? እኔ ደግሞ ግዴታ መሄድ ነበረብኝ። ለምን እቺ ምስኪን ሴት መገፋት የለባትም። ታናሽ እህቴ እስከምትሞተው ቀን ድረስ የእሷን ሰገራ እየጠረገች ሽንቷን እያጠበች ምን ያለች ሰውን ወላሂ 1 ቀን እንኳን ያሳረፈሽን ሰው መርሳት የለብሽም። እቺ ሴት ለእኛ በቃ ለእኛ ዘብ ቆማ ነው የነበረችው ማለት ነው። እነሱ ውለታማ የከዳ ሰው መልካም ሰው ነው። የእንጀራ እናትሽን ውለታ አለመክዳትሽ ያንቺን መልካምነት ያሳያል። ጎበዝ። እኔ ለንብረቴ ብዬ አይደለም፣ እንደውም ለእሷ ነው። በቃ ለምን ትገፋለች ማለት እዚህ ጋር እኮ የልጅ መብት ባይኖራት እንኳን የምስትነት መብት ይኖራታል። በህግም በምን በሸሪያውም የሚገባት ነገር አለ ብዬ በቃ ሄድኩኝ ማለት ነው። በዛ በሄድኩበት ማግስት በቃ ወንድሞቼ ተንከባክቦ ምናምን ጠበቁ። የሌለ ምናምን እንትን አሉ። ያው ማለት የፈጠሩት ችግር ስላለ ያው እኔ በሄድኩበት ሰዓት ሊያስመስሉ ሞከሩ። በዛ ተጣላን። ከዛ አንድ ወንድሜ አብረን እየሄድን መኪና ጎማ ውስጥ ከተተኝ ማለት ነው። ገፍትሮ በሲኖትራክ ጎማ ውስጥ ከተተኝ ማለት ሲወረውረኝ ሲኖትራኩ መሀል ላይ ሆኜ ሁለቱ ጎማ በመሀል አለፍ። ለምን እንዲያደረገ ዋይ በቃ ማለቴ አንቺ ትመጫልሽ ምናምን ብዬ አላሰብኩም። ተናገርኳቸው እኔ ማለት ነው። ምን አይነት ግፍ ነው? አንተ ልጅ ወልደሃል። የአንተ ልጅ ነገ መሀን ቢሆን የአንተ ሴት ልጅህ ነገ እንደዚህ አይነት ችግር ቢገጥማት አይሰማህም እንዴ? እንዳባት እኔ ለዚች ሴት ዘብ ቆሜ የኔን ንብረት ሽጣችኋል፣ ኦልሬዲ ሽጠናል ብሎ ከዱኝ ማለት ነው። ለእኔ የሚገባኝን ነገር ሸጡት። እኔ ለአባቴ ብዙ ነገር ስላደረግኩኝ ከልጅነቴ ጀምሬ ብዙ ስለሆንኩኝ የቀን ስራ ትምህርት የተማርኩ የቀን ስራ በ10 ዓመቴ ሰርቼ ያባላል። በጣም ነው ገንዘብ ሰውን የሚያባለው። ልጆች እናታቸውን እንኳን ይክዳሉ ለገንዘብ። እሺ ከዛ በኋላ በቃ በጣም ኃይለኛ ጭቅጭቅ ተፈጠረና እንደውም እናትሽን የበላው ጎማ ነው የሚበላሽ ብሎ
ወደዛ ሲወረውረኝ ከመኪናው በቃ ተአምር ነው ሲጀምር፣ ወላሂ በጣም የሚገርም ነው። እና በመሀሉ አለፍኩ ማለት በጎማው በመሀሉ